ባንቴኑና አቶ መሰለ አብረው ለመስራት ይስማማሉ። ባንቴኑ ግን ከአቶ መሰለ ጋር ለመስራት ሳይሆን የተስማማው የራሱን ስራ ሊሰራና አቶ መሰለን ወጥመድ ውስጥ ለመጣል ነበር። ነገር ግን አቶ መሰለ በአምንህ ደስ ይለኝ ነበር አቶ ባንቴኑ፣ ነገር ግን የማምንህ አይመስለኝም። ስለዚህ እጅ ውስጥ በግድ ሳትወድ በግድህ ወጥመድ ውስጥ ትገባለህ እንዳለ አቶ ከድር ከሚባለው ሰውዬ ጋር ይነጋገሩና የሞተ ሰው መኪና ውስጥ ያስቀምጣሉ። ባንቴኑ እንግዲህ በተባለው መሰረት ወደ ታዘዘበት ቦታ ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች፣ የምወዳችሁ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ እንደየሰዓት አቆጣጠራችሁ ሰላም ብያለሁ። ሙስሊም እህት ወንድሞችም ሰላም ሰላም ብያለሁ። ዛሬ እንደተለመደው ትንሿ ሙሽራ ወይም ባሏ ሙሽራ ይዞባት የመጣው ሴት ተከታታይ ድራማ ቀጣይን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ መትና እየጠየቁኝ ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ከጊዜ ወደ ጊዜ አጓጊና ልብ አንጠልጣይ እንዲሁም አስተማሪ የሆነው ትንሿ ሙሽራ ተከታታይ ድራማ እንሆ። እንግዲህ አቶ መሰለና አቶ ባንቴን ይገናኙና ይነጋገራሉ። ስለ ስራው ቅድመ ሁኔታ ይነግረዋል። አቶ መሰለ እንግዲህ ከድር የሚባል የድርጅቱ ወይም ደግሞ የስራ ሸርክ እንደነበረውና ብዙ ሀብት ንብረት እንዳፈራ በጣም እንደጎዳው አሁን መወገድ እንዳለበት አድርጎ ይነግረዋል። ምክንያቱም ባንቴኑን ወጥመድ ውስጥ ማስገባት ስለፈለገ የሚፈልገውን ያክል ገንዘብ እንግዲህ ይኸውልህ ገንዘቡን አስተላልፌልሃለሁ፣ ይህ ለስራ መስኬጃችን ነው። ስራዬ ምንድን ነው ሲለው ስራ አቶ ከድርን መግደል ነው ሲለው ባንቴኑ በጣም ይደነግጣል። ሆኖም ግን መለስ ብሎ ያሰበውና ያቀደው እቅድ ስለነበረ እሺ ያልከኝን አደርጋለሁ፣ ነገር ግን እንዴትና በምን መልኩ ብሎ እንዲያስረዳው ይጠይቀዋል። አቶ መሰለም እንግዲህ ለአቶ ባንቴኑ በደንብ አድርጎ ያስረዳዋል። ባንቴኑም እንግዲህ እሱን በተረዳ መሰረት አቶ መሰለ ያዘዝክኝን ባደርግና ብፈጽም ደስ ይለኝ ነበረ፣ ነገር ግን አንተ በፍጹም የምትረባ ሰው አይደለም። ስለዚህ አንተ በሰጠኝ ገንዘብ ራስህን አስወግድሃለሁ ማለት ነው እያለ እንግዲህ ያስገባለትን ገንዘብ እያየ ወደ ስራው ወደ ተቀጣጠሩበት ቦታ ይሄዳሉ ማለት ነው። ከዛ እንግዲህ ዳዊት እቤት እያለ ሉሊት የዳግምን ፎቶ ስልኳ ላይ ትኩር ብላ እያየች እብድ የሆንክ ነገር የት ሄደ ይሆነ? ምን ሆነ ነው ያልደወልከው? በምን ምክንያት ይሆን እያለች ብቻዋን ስትብሰለሰል ከኋላ ሆኖ ያያታል። ስታየው ድንግጥ ብላ ስልኳን ታጠፋና ቁጭለች። እንዲህ ወንድሜ ምንድን ነው? ቆይ የሆነ ሰው ፎቶ ላይ እያየች ነበር ልበል ሲላት፣ አዎ አይ በፍጹም ብላ ልትዋሸውን ብትሞክርም ነገር ግን ዳዊት በደንብ ስላየ ልትዋሽ አልቻለችም። ዳግም ይባላል። የሆነ ሰዓት ላይ እየወደኩ ሰዓት እሱ የረዳኝ ሰው ልጅ ነው። በጣም ጥሩ ልጅ ነው። ስለ ጤንነቴ በጣም ያስባል። ሁልጊዜም ይደውልልኛል። ያንን ባለፈው የነገርኩህንም መጽሐፍ ተውሼ ሳይሆን እሱ ነው ገዝቶ የሰጠኝ እና በጣም ጥሩ ልጅ ነው። አሁን ምን ሆኖ እንደሆነ አላውቅም። አይደውልም፣ የለም ጠፍቷል። ስለዚህ ስለ እሱ እያሰብኩ ነበረ። ስለ እሱ ማሰብ ተገቢ ነው ማለት ነው። ዳግም የሚባለውን አስታወስኩት። ግን ታዲያ አንቺ እሱን ፎቶ በምን ተላላክ ስላት፣ አይ ቴሌግራም ላይ አንዳንዴ እናወራ ነበረ በዛ ነው የላክልኝ ምናምን ብላ እንግዲህ ሉሊት ተደነባብራም ቢሆን ለዳዊት ታስረዳዋለች። ዳዊት በጣም ይናደዳል። ምክንያቱም ሉሊትን ለብዙ ነገር ይጠብቃታል። ከዛ እንግዲህ ያው ሉሊት ፍቅር እየጀማመራት ነው መሰለኝ። ያው ፎቶን በተደጋጋሚ እያየች እየተከዘች ነበረ። እሱም እንግዲህ ሉሊትን ራሽን መጠበቅ አለብሽ፣ ሰዎች ሁሉ ወደ እነሱ ልብ ወይ ደግሞ እነሱ ወደኛ ልብ እንዲገቡ ያልሆነ የሆነውን ታሪክ ፈጥረው ያወራሉ። ስለዚህ ሙሉ ለሙሉ ያለሽን አትመኝ፣ ስለዚህ ጠንካራና ጎበዝ ሁኚ ብሎ ሊቆጣትም አልፈለገ፣ ጥሏት ይሄዳል ማለት ነው። ከዛ እንግዲህ ያው ባንቴኑ የተባለበት ቦታ ይሄዳል። አቶ መሰለ ጋር ይደውልና ያልከኝ ቦታ ደርሻለሁ፣ ሰውየው ግን የት አለ? ለምንድን ነው ከመኪና ወርዶ የማያወራኝ ሲለው፣ እሱ እንግዲህ ዝም ብሎ የሆነ ግትር ነገር ነው፣ ሄደ ከመኪና ውስጥ አውራው ይላል። ከኋላ ዳዊት እየተከታተለው ነው። ቀጥታ እንግዲህ ባንቴኑ ይሄድና የመኪናውን
በር ሲከፍት የመኪና ውስጥ ያለው ሰውዬ ተገድሏል። ከፈት አድርጎ እንዲያወራው ነካ ቢያደርገውም ወደ መኪናው ላይ ሰውየው ድፍት ይላል። በዛን ሰዓት ባንቴኑ በጣም ይደነግጣል። ዳዊት ከኋላ መኪናው እያሽከረከረ ቶሎ ብሎ አስገብቶት ወደ ሌላ ቦታ ዞት ይሄዳል። በጣም ይደንግጧል። ዳዊት ምንድን ነው? ቆይ ምን ሆነህ ነው? ምን አድርገህ ነው እንዲህ የሚያስደነግጥ? ዳዊት ጉድሆኛለሁ እያለ ባንቴኑ በጣም ይደነጋግጣል። ለካ ወጥመድ አዘጋጅቶልኝ ነበር እያለ ስለ እያንዳንዱ ነገር ለዳዊት ያስረዳዋል። እኔና አቶ መሰለ አብረን ልንሰራ ተስማምተን ነበር እኮ ከአቶ መሰለ ጋር ሲለው፣ አዎ ከአቶ መሰለ ጋር፣ ምክንያቱም እሱ የሉሊት አስቸጋሪ ነው። በተደጋጋሚ ሉሊትን ሲያስቸግራትና ሲያሰቃያት እያየው ዝም ማለት አልችልም። ከአቶ መሰለ ጋራ የተነጋገርነው ሰው እንድገድለት ነበር። ያንን ሰው ካልገደልክልኝ ከአንተ ጋር እምነት አይኖረኝም ብሎኝ ነበር እኮ። አንተ ይሄንን ሰውዬ እንዳልገደልከው መሳሪያ ምንም እንዳልያዝከው እርግጠኛ ብሆንም ግን ሰው ልትገድል ነበር። አዎ ልገድል ነበር። ነገር ግን ምን መሰለህ ወንድሜ እያለ እኮ አንተ በድጋሚ ሰው ልትገድል ብሎ እንግዲህ ዳዊት ኮስተር ሲልበት ሁሉንም እውነታ ያስረዳዋል። ከዛ ሉሊት ሰላሟን አግኝታ ያሰበችበት ቦታ እንድደርስ ፈልጋለሁ። ለዛም እንግዲህ እንቅፋቷ ዋነኛው አቶ መሰለ ነው። እሱን ለማስወገድ እሱን በሚሰጠኝ ገንዘብ እሱን እንዳስወግድበት እሱን ለማግኘት ነበረ ከአቶ ከድር የሚባል ጠላት እንዳለው ከእርሱ ጋር እንድንገናኝ የቀጠረኝ። ለካ ወጥመድ ውስጥ ሊያስገባኝ ነበር። ዛሬ ከጉድ ነው ያወጣኸኝ ወንድሜ። እሺ ይሄንን አውቃለሁ፣ ነገር ግን እንደዚህ ማድረግ የለብህም። ከማን ጋር ምን ማውራት እንዳለብህ በደንብ ማሰብ አለብህ። ካለዛ ችግሩ የባሰና የከፋ ነው የሚሆነው ብሎ እንግዲህ ዳዊት ያስረዳል። በድንጋጤ እንግዲህ ወደ ቤት ይሄዳሉ። በር ላይ ተቀምጦ እያሉ ሮዛ ትመጣለች። ምን ነው ደግሞ ዛሬ ቆዝመሃል? ባንቴኑ ትለዋለች። እሱም ምን ፈልገሽ ነው? ብቻዬን መሆን እፈልጋለሁ ስላት፣ ለማንኛውም እዛ አልጋ ላይ ተኝቼ ያልተገባ ነገር ስላደረግኩ በጣም ይቅርታ፣ የምድን ስላልመሰለኝና የምነሳ ስላልመሰለኝ ነው። ስለዚህ አሁን ለዛ ይቅርታ፣ ለሁሉም ነገር እንድታመሰግኝኝ አልፈልግም። በፍጹም አሁን እንደ በፊትሽ ክፉ ትሆኛለሽ ብዬ አላስብም። ስለዚህ ሁለት ዳግም እድል አግኝተሻል። አሁን ደግሞ ሌላኛዋ ሮዛ መሆን አለብሽ። አሁን ተይኝ፣ ብቻዬን መሆን እፈልጋለሁ ስላት በድጋሚ አመሰግናለሁ ስትለው ይጮሁባታል። ከዛ እንግዲህ ምን ማድረግ እንዳለባት እሷም እሺ በቃ ብቻ መሆን አይደል ፈልገው ጥላው ትሄዳለች። እናትየዋ ትደውልላትና ቆይ እናቴ፣ አንቺ እውነት እናቴ ነሽ እንዴ? አንድ ቀን ብቻ ብቅ ብለሽ ጥለሽኝ የምትሄጂው ለምንድን ነው? ካጠገቢ ሆነሽ ያላስታመምሽኝ ብላ እናቷን ስትወቅሳ፣ የኔ ልጅ እኔ ካንቺ የሚበልጥብኝ ምንም ነገር የለም። ነገር ግን እዛ አልጋ ላይ ተኝተሽ ዳዊት አይቶሽ እራርቶልሽ ድጋሚ እድል እንዲሰጥሽ ብዬ ነው። ስለዚህ ዳዊትን እድል እንዲሰጥሽ ያንን ያደረግኩት የራኩት አውቄ ነው ብላ ታስረዳታለች። እኔም በስተርጅና ጎዳና ላይ እንዳልወድቅ አንቺም ከሱ ቤት እንዳትወጪ ዳዊትን እንዴትም አድርገሽ ይቅርታ ጠይቀሽ ወደ እሱ ልብ መመለስ አለብሽ ትላታለች። በፍጹም አልወድቅም፣ በፍጹም ከዚህ ቤት አልወጣም፣ አንቺም ጎዳና ላይ አትወጪም። ታዲያም እንድታረጊ ያስብሻል? በድጋሚ አረግዛለሁ ብላ ለእናቷ ትነግራታለች። እንግዲህ አቶ መሰለ ከሮዛ ጋር ሆነው የነ ዳዊትን